ሰላም ሰላም ውዶች ማሮች እንዴት ናችሁልኝ? አላችሁልኝ? እንግዲህ የወሬ ሱስ ዛሬ ደግሞ ጥፍት ብያለሁ። ጥፍት ብዬባችኋለሁ። አሁን መጣሁ ከባልደረባዬ ጋር መጣሁ። የኔ ቤስት ጓደኛዬ ባልደረባዬ እንደምታዩት ነች። አሁን ከስሬ አትለየኝም። እኔ ጠዋትም ማታም ከስሬ አትለየኝም እንጂ እና ምልላችሁ ነው ዛሬ ማለት ነው። ቅመሞች የማያገባን ነገር ውስጥ አንግባ። ምን አገባን እንዴ? እኛ ምን አገባን? ቆይ የማያገባን ነገር ውስጥ የምንገባው ጥልቅ ምንለው ምን እያገባን ነው? ስለ ጦርነት ሲወራ እንደዚህ ሊሆን ነው እየቀረጻችሁ የምትፖስቱ ልጆች ተጠንቀቁ። ጦርነት ሲወራ በቃ እያነሳችሁ ፎቶ እያነሳችሁ ምናምን የምትፖስቱ ልጆች ተጠንቀቁ። ምን አገባን እኛ እንዴ? እኛም እኮ ሰው አላወቀልንም እንጂ እኮ ጦርነት ውስጥ እኮ ነው ያለነው፣ የድህነት ጦርነት ውስጥ። እኛ ደም መፋሰስ የለም እንጂ ስናይፐር ሚሳኤል አንተኩስም እንጂ እኮ እንዴ የድህነት ጦርነት ውስጥ እኮ ነው። እነ ዶክተር ክሎሮክስ ጋር እየተጋጨን ይሄው እንኳን ካቅሙ ከዚህ ጋር እየተጋጨን እንዴ ከስንት ጋር እየተጋጨን እኮ ነው። እኛ ራሳችን ጦርነት ውስጥ ነን። ስለኛ የሚነግርልን ስለኛ የሚያወራልን አጣን እንጂ እኛ ከባድ ጦርነት ውስጥ ነን። ከባድ ጦርነት ውስጥ። ስለዚህ ውዶቼ ማሮቼ፣ ውድ ቤተሰቦቼ ማለት ነው ይሄ ነገር እንዳይሆን ወሬ ከዝም ከዛም እያላችሁ ይሄ የከሌ እንትን የከሌ እነዚህ አያገባንም። ፎቶ ምንም ቢፈጠር ምንም ማለት ነው ምንም ቢፈጠር ምንም ፎቶ አታንሱ። አረብ ሀገር ላይ ያላችሁ እህቶቼ ፎቶ አታንሱ። ጦርነቱ ከሆነ ኢትዮጵያም ነፍ ነው፣ ኢትዮጵያም ጦርነት ነፍ ነው፣ ኢትዮጵያም ጦርነት ማለት ነው። ዘመዶቻችን ቤተሰቦቻችን እያለቁ ነው አገራችንም ላይ ማለት ነው። ስለዚህ እግዚአብሔር ሰላሙን ያወርደው ብለን መመኘት ነው እንጂ ጦርነት ፎቶ እያነሳችሁ እንደዚህ ከዝጋ ሆነ እንደዚህ እያላችሁ ለቤተሰቦቻችሁም አትቅረጹ። ጭንቅላታችሁ ውስጥ ራሱ በአይናችሁ ራሱ አይታችሁ ከሆነ ማለት ነው አይናችሁን ገብታችሁ ትም በሉት፣ እርሱት። አላያችሁም? በአይናችሁ ራሱ እንደዛ አይታችሁ ከሆነ አይደለም በስልካችሁ ልቀርጹ ይቅርና በአይናችሁ አይታችሁ ከሆነ አይናችሁ ራሱ ቶሎ ገብታችሁ ታጠቡት። አይ እውነቴን ነው። ይሄ በስልክ የምትቀርጹ ልጆች ብዙ ዋጋ ያስከፍላችኋል። አረብ ሀገር ላይ ሆናችሁ ጦርነት በስልክ የምትቀርጹ ልጆች ብዙ ዋጋ ያስከፍላችኋል። ስለዚህ ምንም ነገር አትቅረጹ። ምንም ነገር በዚህ አይታችሁ በዚህ እንዳላየ ሆኑ። አላየን። እኛ የራሳችን ትልቅ ጦርነት አለብን። እኔ አሁን በቀን ከስንት ነገር ጋር እጣላለሁ። ከልጆች ጋር እጣላለሁ፣ ከስራዬ ጋር እጣላለሁ፣ ከሽፋጣ ጋር እጣላለሁ። ወይ ሽፋጣው ይሰበራል፣ ወይኔ እኔ ደክመኝና ስሸፍጠው አያጸዳልኝም። ከዚህ ጋር እጣላለሁ። ከክቡር የስራ ባልደረቢያ ጋር ትልቁ ዶክተር ክሎሮክስ ጋር እጣላለሁ። ወይን ሳላውቁ በሀሳብ ልምልና ልጆች ጋር ሄድና እንደው አንዴ ችልስ ሳደርገው ይሸተኛል፣ ያስነጥሰኛል፣ አይኔን ያመኛል ከስንት ሰው ጋር። ስለዚህ እኛ ራሳችን ጦርነት ውስጥ ነው ያለነው። ድህነትን ለማሸነፍ ስለ ጦርነት ስለምንም አያገባንም። ሰርተን ሰው ሆነን ወደ ሀገራችን ለመግባት ለመለወጥ እንጂ ስልካችሁን ወሬ ላይ ትርኪ ብርኪ ወሬ ላይ አታሳልፉት። የማይጠቅማችሁን ነገር አትዩ። የምትማሩበትን ለህይወታችሁ የሚጠቅማችሁን ነገር ነው እንጂ የማይጠቅማችሁን ነገር አትዩ። ብልጥ ልጅ እየበላ ያለቅሳል ትላለች አያቴ ድሮ ማለት ነው። ብልጥ ልጅ እየበላ ያለቅሳል ትላለች። ለካ እውነቷን ነው። እና ዩቲዩብ ላይም ብዙ ሶሻል ሚዲያ ላይም ስኬዱ ማለት ነው በብዙ ነገሮች የሚመክሯችሁ የሚያስተምሯችሁ ሰዎች ጋር ጠጋ በሉ። ስለ ዩቲዩብ እዛ ሄዳችሁ ተማሩ፣ እውቀት ቅሰሙ። እኔ እውነቴን ነው እግዚአብሔርን ዝም ብላችሁ ይሄን ከሌ እኔ ማን ሰሙን የሆነ ወሬ እያየው ጠፍቼ ነበርና ሰዎችን ስታዩ ታብታብና ኮፒ ሊንክ ሼር እያደረጋችሁ ሰዎችን ስታዩ ጊዜያችሁን ስልካችሁን እየገደላችሁ ጊዜያችሁን እየገደላችሁ እናንተም እየሞታችሁ ነው። እንቅልፋችሁን እያጣችሁ እንቅልፋችሁ እየተዛባ። ስለዚህ ከሁሉ ነገር ከመሆኑ በፊት እናንተም በጊዜ ንቁ። የማያገባችሁ ነገር ውስጥ አትግቡ። የምታረጉትና የማታረጉትን ለይታችሁ እወቁ። ለመጣንበት አላማ ብቻ እንኑር። ለመጣንበት አላማ ብቻ እንስራ። ቅመሞችዬ ሁላችሁንም በጣም ነው የምወዳችሁ። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔም እንግዲህ ወደ ስራዬ ሊሄድ ነው። ይህ የራሴ ቅመም የዩቲዩብ ቻናል ነው።